የ12ኛ ክፍል ተማሪዎች እንደነዚህ አይነት ጥያቄዎች ለኢንትራንስ ኤግዛም መዘጋጀት አለባችሁ። ዛሬ የምናየው ስለ ኳድራቲክ ኢኒኳሊቲ እና አብሶሉት ኢኒኳሊቲ ነው ማለት ነው። ስለዚህ ወደ ጥያቄው እንሄዳለን። የመጀመሪያው ጥያቄ ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲ ማይነስ ኤክስ ስኩዌር ፕላስ 5x ማይነስ 4 ለዛ ነው ኢኳል ቱ 0። ይህን ቦት ሳይድስ በኔጌቲቭ ስናበዛው ይሄኛውን በኔጌቲቭ 1 ይሄንን በኔጌቲቭ 1 እናበዛዋለን ማለት ነው። ከዛ ኤክስ ስኩዌር ማይነስ 5x ፕላስ 4 ግሬተር ዛን ኦር ኢኳል ቱ ይሆናል። ሳይኑ ይቀየራል በኔጌቲቭ ስናበዛው፣ ይሄኛው ደግሞ 0 ይሆናል። ከዛ ሰም ኔጌቲቭ 5 ፕሮዳክት ደግሞ 4 ነው ማለት ነው። ከዛ እነዚህን የሚሰጡ ቁጥሮች ኔጌቲቭ 1 እና ኔጌቲቭ 4 ናቸው ማለት ነው። ከዛ ኤክስ ስኩዌር ማይነስ ኤክስ ማይነስ 4x ፕላስ 4 ግሬተር ዛን ኦር ኢኳል ቱ 0 ይሆናል። ከዛ ፔር እናደርጋለን። x ኢንቱ x ማይነስ 1 ማይነስ 4 x ማይነስ 1 ግሬተር ዛን ኦር ኢኳል ቱ 0 ይሆናል። ይህ ማለት ደግሞ x ማይነስ 4 ታይምስ x ማይነስ 1 ግሬተር ዛን ኦር ኢኳል ቱ 0 ይሆናል። ከዛ በሳይን ቻርት ሜትድ እንሰራዋለን። እዚህ ጋር x ማይነስ 1 አለ፣ x ማይነስ 4 ከታች ደግሞ x ማይነስ 1 ታይምስ x ማይነስ 4 አለ ማለት ነው። ከዛ x ማይነስ 1ን 0 የሚያመጣው 1 ነው። 1 እዚህ ጋር ትጽፋላችሁ። x ማይነስ 4ን 0 የሚያመጣው ደግሞ 4 ነው። ከዛ እንደዚህ ታሰምሩና x ማይነስ 1 እስከ 1 ድረስ ኔጌቲቭ ናት ማለት ከዋን ያነሰ ቁጥር ስንሰጠው x ቦታ ላይ ስንተካ ኔጌቲቭ ነው የሚሆነው። 1 ስንሰጠው ደግሞ 0 ነው የሚሆነው ማለት ነው። ከዚህ በኋላ ደግሞ ፕላስ ነው የሚሆነው ማለት ነው። ከዋን በኋላ ያለ ቁጥር x ላይ ስንተካ ፖዚቲቭ ይሆናል ማለት ነው። x ማይነስ 4 ደግሞ ከ4 ያነሱ ቁጥሮች x ቦታ ላይ ስንተካ ኔጌቲቭ ነው የሚሆነው። 4 ስንተካ 0 ይሆናል። ከዚህ ከ4 በኋላ ያለ ቁጥር ስንተካ ደግሞ ፕላስ ነው የሚሆነው ማለት ነው። ፖዚቲቭ ነው የሚሆነው። ከዚያ x ማይነስ 1 ታይምስ x ማይነስ 4 ሁለቱን ሳይኖች ማባዛት ማለት ነው። የx ማይነስ 1 ሳይን እና የx ማይነስ 4ን ሳይን ስናበዛ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል። እዚህኛው ጋር ደግሞ ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ይሆናል። እዚህኛው ጋር ደግሞ ፖዚቲቭ ይሆናል ማለት ነው። ከዛ x ማይነስ 1 ታይምስ x ማይነስ 4 ፕላስ የሚሆነው እዚህ ጋርና እዚህ ጋር ላይ ነው ማለት ነው። ግሬተር ዛን ኦር ኢኳል ቱ 0 ስለሆነ ስለዚህ ፖዚቲቭን ነው የምንመርጠው ማለት ነው። ይህ ቦታ ማለት ኔጌቲቭ ኢንፊኒቲ ኮማ 1ን ኢንክሉድ ስለሚያደርገው ይሄንን እንጠቀማለን ማለት ነው። ክሎዝድ ብራኬቱን ማለት ነው። ከዚያ ዩኒየን አሁንም 4ን ኢንክሉድ ስለሚያደርግ 4 ኮማ ኢንፊኒቲ ይሆናል ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው ያንደኛው። ሁለተኛ ደግሞ what is the solution set of the inequality 4x square plus 4x plus 1 greater than 0 ነው የሚለው። sum 4 ፕሮዳክቱም 4 ነው። ሰሙን ለማግኘት የቢን ኮኤፊሺየንት መውሰድ ነው። ፕሮዳክቱን ደግሞ a ታይምስ c ያርጋችሁ ነው የምትሰሩት ማለት ነው። ከዛ እነዚህን የሚሰጡን ቁጥሮች 2 እና 2 ናቸው ማለት ነው። ስለዚህ 4x ስኩዌር ፕላስ 2x ፕላስ 2x ፕላስ 1 ግሬተር ዛን 0 ማለት ነው። ከዛ ፔር እናደርጋለን። እዚህ ጋር ኮመን 2x አለ። 2x ኢንቱ 2x ፕላስ 1 ይሆናል ፕላስ 1 2x ፕላስ 1 ግሬተር ዛን 0 ይሆናል ማለት ነው። ከዛ ይሄ ማለት ደግሞ 2x ፕላስ 1 ታይምስ 2x ፕላስ 1 ግሬተር ዛን 0 ማለት ነው። ተመሳሳይ ስለሆኑ 2x ፕላስ 1 ዘ ሆል ስኩዌር ግሬተር ዛን 0 ማድረግ እንችላለን ማለት ነው። እዚህ ጋር የሆነ ቁጥር ስኩዌር ተደርጎ ሲደረግ ሁሌም ፖዚቲቭ ነው የሚሆነው። ነገር ግን ኔጌቲቭ 1/2 እዚህ ጋር ሰብስቲቱት ስናደርግ 0 ይሰጠናል ማለት ነው። ስለዚህ
ከኔጌቲቭ 1/2 በስተቀር ከዚህ ቁጥር ውጪ ስኩዌር ስናደርገው ከዜሮ ይበልጣል ማለት ነው። ስኩዌር ሲደረግ ፖዚቲቭ ስለሚሆን ኔጌቲቭ ቁጥር ብንጠቀም በስኩዌሩ ምክንያት ፖዚቲቭ ስለሚሆን ግሬተር ዛን ዜሮ ይሆናል። ነገር ግን እዚህ ጋር ኤክስ ቦታ ላይ ኔጌቲቭ 1/2 ስንተካ ዜሮ ይሰጠናል። ዜሮ ግሬተር ዛን ዜሮ ደግሞ ፎልስ ነው። ስለዚህ ኦል ሪል ነምበር ይሆንና ከኔጌቲቭ 1/2 በስተቀር ይሆናል ማለት ነው። ከኔጌቲቭ 1/2 ውጭ ያሉት ሌሎች ሪል ነምበር መሆን ይችላሉ ማለት ነው። በሳይን ቻርት ሜተድም ማየት እንችላለን። 2x + 1 ዘውል ስኩዌር እናደርገዋለን እዚህ ጋር። ከዛ ይሄን 2x + 1 0 የሚሰጠን ኔጌቲቭ 1/2 አለ እዚህ ጋር። ይሄ ቁጥር ከኔጌቲቭ 1/2 በፊትም ፖዚቲቭ ነው። እዚህ ጋር ግን 0 ይሆናል፣ ከዚህ ፖዚቲቭ ይሆናል ማለት ነው። ስለዚህ ኔጌቲቭ 1/2 ላይ 0 ይሆናል። 0 ግሬተር ዛን 0 ደግሞ የሚለው ፎልስ ስለሚያደርግብን ሪል ነምበር ዊዛውት ኔጌቲቭ 1/2 ኤ ይሆናል ማለት ነው። ኩዌስችን ነምበር 3 ደግሞ ዘ ሶሉሽን ሴት ኦፍ 5x - 4x ስኩዌር ግሬተር ዛን 0 ኢዝ ነው የሚለው። ይህን ፋክተራይዝ ስናደርገው x ኢንቱ 5 - 4x ግሬተር ዛን 0 ማለት ነው። ከዛ ሳይን ቻርት ሜትድ x አለ እዚህ 5 - 4x ማለት xን 0 የሚያስገኘው ራሱ 0 ነው ማለት ነው። 5 - 4x ደግሞ 5/4 ነው ማለት ነው። ከዛ እነዚህ እናደርጋለን። x ከ0 በፊት ኔጌቲቭ ነች፣ ከዚህ በኋላ ደግሞ ፖዚቲቭ ነው የሚሆነው ማለት ነው። ይሄ ደግሞ ከ5 እስከ 4 ድረስ ፖዚቲቭ ነው የሚሆነው። ለምሳሌ 5/4 ማለት 1 ፖይንት ምናምን ማለት ነው። ስለዚህ 0 ለምሳሌ ብንጠቃ 4 ታይምስ 0 0 5 - 0 5 ፖዚቲቭ ነው የምናገኘው ማለት ነው። ከ5/4 በላይ ስንተካ ግን እዚህ ጋር 5/4 ላይ 0 ነው የሚሆነው። ከዚህ በላይ ያሉ ቁጥሮች ለምሳሌ 2 ብንተካ 4 ጊዜ 2 እዚህ ጋር 8 5 ሲቀነስ 8 ኔጌቲቭ። ስለዚህ እዚህ በኋላ ኔጌቲቭ ነው የሚሆነው ማለት ነው። ከዛ ሁለቱን እናባዛለን፣ ከላይ ጥያቄው ማባዛት ስለሆነ x ታይምስ 5 - 4x አለ ከዚህ ጋር። ስለዚህ ሁለቱን ስናበዛቸው ሳይኑ እዚህ ጋር ሳይኑን ስናበዛ ኔጌቲቭ ይሆናል፣ እዚህኛው ጋር ደግሞ ፖዚቲቭ፣ ከዚህ ጋር ኔጌቲቭ ይሆናል ግሬተር ዛን ስለሚል። ስለዚህ ይህ ሳይን ግሬተር ዛን የሆነበት በ0 እና በ5/4 መካከል ነው ማለት ነው። ስለዚህ እነሱን አይጨምርም፣ ኤ ይሆናል ማለት ነው። 0 እስከ 5/4 ያለው ማለት ነው። ስለዚህ አንሰር ኤ ይሆናል። አራተኛ ደግሞ what is the solution set of 4x square minus 12x plus 9 less than or equal to 0? ሰም ማለት b ነው፣ ኔጌቲቭ 12 ማለት ነው። ፕሮዳክት ማለት ደግሞ a times 4 times 9 36 ማለት ነው። ስለዚህ እነዚህ ቁጥሮች ኔጌቲቭ 6 እና ኔጌቲቭ 6 ናቸው ማለት ነው። 4x square minus 6x minus 6x plus 9 less than or equal to 0 ማለት ነው። ከዛ ፔር እናደርጋለን። ከዚህ ጋር 2x ኮመን አለ፣ 2x ኢንቱ 2x ማይነስ 3 ይሆናል። ማይነስ እዚህኛው ጋር ደግሞ 3 ኮመን አለ። ከዛ 2x ማይነስ 3 ለዛ ነው ኢኳል ቱ 0። ከዛ ይሄ ማለት 2x ማይነስ 3 ታይምስ 2x ማይነስ 3 ለዛ ነው ኢኳል ቱ 0። ይሄ ማለት ደግሞ 2x ማይነስ 3 ተመሳሳይ ስለሆነ ስኩዌር ማድረግ እንችላለን። ለዛ ነው ኢኳል ቱ 0። ይህ ደግሞ 2x ማይነስ 3 ስኩዌር ሲሆን ማንኛውም ቁጥር ከ0 ይበልጣል። ነገር ግን ለዛ ነው ኢኳል ቱ ስለሚል እዚህ ጋር 2x ማይነስ 3 0 የሚያመጣልን ቁጥር 3/2 ነው። 3/2 ስንተካ x ቦታ ላይ 0 እናገኛለን። ኦር ኢኳል ቱ ስላለ 3/2 ብቻ መልስ ሊሆን ይችላል ማለት ነው። ነገር ግን ሌላ ቁጥሮች ስኩዌር ሲሆኑ ከ0 ይበልጣሉ እንጂ አያንሱም። ስለዚህ በአጋጣሚ 0 ኦር ኢኳል ቱ ስለሚል እዚህ ጋር 0ን የሚያመጣልን 3/2 ብቻ ነው ማለት ነው። ስለዚህ አንሰር ሲ ይሆናል። አምስተኛ ደግሞ what is the solution set of the inequality 9x square minus 6x plus 1 less than 0? አሁንም ሰም
9 ታይምስ 1 አይ ሚን ኔጌቲቭ 6 ነው ሰም ፕሮዳክት ደግሞ 9 ታይምስ 1 9 ማለት ነው። እነዚህን የሚሰጡን ቁጥሮች ደግሞ ኔጌቲቭ 3 እና ኔጌቲቭ 3 ናቸው ማለት ነው። ስለዚህ 9x ስኩዌር ማይነስ 3x ማይነስ 3x ፕላስ 1 ለዛን 0 እንላለን። ከዛ ፔር እናደርጋለን። 3x ኮመን እናወጣለን። 3x ማይነስ 1 ማይነስ 1 ኢንቱ 3x ማይነስ 1 ይሆናል። ይሄም ለዛን 0 ማለት ነው። ከዛ 3x ማይነስ 1 ታይምስ 3x ማይነስ 1 ለዛን 0 ማለት ነው። ከዛ ይሄ ማለት ተመሳሳይ ስለሆነ ሁለቱ እነዚህ ስኩዌር ማድረግ እንችላለን። 3x ማይነስ 1 ዘውል ስኩዌር ለዛን 0 ማለት ነው። እዚህ ጋር የሆነ ነገር ስኩዌር ሆኖ ከዜሮ ያንስም ከዜሮ ይበልጣል እንጂ ስለዚህ ከዜሮ የሚያንስ ቁጥር እዚህ ውስጥ አናገኝም ማለት ነው። ኔጌቲቮችን እንኳን ብናስገባ ስኩዌር ስለሚሆኑ ፖዚቲቭ ይሆናሉ። ፖዚቲቭ ደግሞ ከዜሮ ይበልጣል። ስለዚህ መልሱ ኤ ኤምፒቲ ሴት ይሆናል ማለት ነው። ይሄ ደግሞ ስድስተኛ ደግሞ what is the solution set of absolute value of 2x over 3 minus 1 over 9 greater than 1 over 3 absolute value of x greater than a ማለት x greater than a or x less than minus a አድርገን ነው የምንሰራው ማለት ነው። ስለዚህ ማለት አንደኛው ሶሉሽን 1 ብንለው 2x over 3 minus 1 over 9 greater than 1 over 3 ብለን እንሰራዋለን ማለት ነው። ከዛ ይሄንም በ9 ስናበዛው 9 times 2x over 3 minus 9 times 1 over 9 greater than 9 times 1 over 3 እናደርገዋለን በኤልሲኤሙ ስናበዛው ማለት ነው። ከዛ ይሄኛው 9 በ3 3 ይሆናል። 3 ጊዜ 2 6x ማለት ነው። 6x minus 9 በ9 ይጣፋና 1 greater than 3 ይሆናል። ከዛ 6x greater than 3 plus 1 ይሆናል 6x greater than 4 ማለት ነው። ይህ ማለት ደግሞ x greater than 4 over 9 ይሄ ደግሞ ሲቃለል x greater than 2 over 3 ይሆንልናል ማለት ነው። ሶሉሽን 2 ደግሞ ሁለተኛው ደግሞ 2x over 3 minus 1 over 9 ለዛን ኔጌቲቭ 1 over 3 ይሆናል ማለት ነው። ስለዚህ both sides by 9 ስናበዛው 6x minus 1 ለዛን ኔጌቲቭ 3 እናገኛለን ማለት ነው። 6x ለዛን minus 3 plus 1 6x ለዛን minus 3 plus 1 ማለት ደግሞ minus 2 ማለት ነው። ከዚያ over 6 እናደርገዋለን x ለዛን ኔጌቲቭ 1 over 3 ከዛ መልሶቹ ይሄና የመጀመሪያው ይሄ ይሆናል ማለት ነው። ስለዚህ ከዚህ ጋር እኩል የሆነ መልስ አንሰር ኤ ነው ማለት ነው። አንሰር ኤ። ሰባተኛ ደግሞ what is the solution set of x square less than 4 ነው የሚለው x square less than 4 ከዛ ኢንቦት ሳይድስ ስኩዌር ሩት እናስገባዋለን። ስኩዌር ሩት ኦፍ x square less than square root of 4 ይሆናል ማለት ነው። ይህ ማለት ደግሞ square root of x square less than 2 ይሆንልናል። ዘይንዝ ሩት ኦፍ ይህን ፎርሙላ መያዝ አለባችሁ። ዘይንዝ ሩት ኦፍ x the power of n ማለት absolute value of x if n is equals to even n even ከሆነ እንደዚህ ሆኖ ነው የሚወጣው። x ሆኖ የሚወጣው ደግሞ n ኦድ ከሆነ ነው ማለት ነው። ስለዚህ እዚህ ጋር ስናየው ግን እዚህ ጋር ስኩዌር ሩት ማለት ሁለት አለች ኢንዴክስ ኢቭን ስለሆነ አብሶሉት ቫልዩ ኦፍ x ሆኖ ነው የሚወጣው ማለት ነው። ቀጥታ x ሆኖ አይወጣም ኢቭን ከሆነ። ስለዚህ ይሄ ማለት አብሶሉት ቫልዩ ኦፍ x ለዛን 2 ማለት ነው። አብሶሉት ቫልዩ ኦፍ የሆነ ቁጥር y ለዛን a ማለት ደግሞ ማይነስ a ለዛን y ለዛን a ማለት ነው። ስለዚህ በዚህ ፎርሙላ ወይም በዚህ ሩል ማይነስ 2 ለዛን x ለዛን 2 ማለት ነው የዚህ መልስ። ስለዚህ ይህ ማለት ደግሞ ማይነስ 2 ኮማ 2 ይሆናል ማለት ነው። አንሰር ኤ ይሆናል። ስምንተኛ ደግሞ what is the solution set of absolute value of 1 minus 5x less than 4
አብሶሉት ቫልዩ ኦፍ ኤክስ ለዛን ኤ ማለት ማይነስ ኤ ለዛን ኤክስ ለዛን ኤ ማለት ነው። ስለዚህ ማለት ኔጌቲቭ 4 ለዛን 1 ማይነስ 5x ለዛን 4 ማለት ነው። ከዛ ኔጌቲቭ 4 ይሄ ወደ ሲመጣ ማይነስ 1 ማለት ነው። ለዛን ኔጌቲቭ 5x ለዛን 4 ማይነስ 1 ይሆናል ማለት ነው። ይሄ ማለት ኔጌቲቭ 5 ማለት ነው። ለዛን ኔጌቲቭ 5x ለዛን 3 ማለት ነው። ከዛ ሁሉንም ለኔጌቲቭ 5 እናካፍላለን። ይሄኛውም ለኔጌቲቭ 5 ሁሉንም ማለት ነው። ከዛ ይሄ 1 ይሆናል። ለኔጌቲቭ ስናካፍል ደግሞ ሳይን ይቀየራል፣ ግሬተር ዛን ይሆናል ማለት ነው። ይሄኛው ኤክስ ይሄኛው ደግሞ ግሬተር ዛን ኔጌቲቭ 3 ኦቨር 5 ይሆናል ማለት ነው። ይህ ማለት ደግሞ በሌላ አባባል ኔጌቲቭ 3 ኦቨር 5 ለዛን ኤክስ ለዛን 1 ማለት ነው። ስለዚህ የዚህ መልስ ማለት ደግሞ ከማን ጋር እኩል ነው? ኔጌቲቭ 3 ኦቨር 5 ኮማ 1 በኦፕን ኢንተርቫል ማለት ነው፣ ለዛን ስለሆነ የሚሉ። ስለዚህ አንሰር ኤ ይሆናል። ይሄ ደግሞ ኩዌስችን ነምበር 9 ደግሞ ዋት ኢዝ ዘ ሶሉሽን ሴት ኦፍ አብሶሉት ቫልዩ ኦፍ 2x + 5 ግሬተር ዛን ኦር ኢኳል ቱ 1። ይህ ማለት ደግሞ 2x + 5 ግሬተር ዛን ኦር ኢኳል ቱ 1 አንደኛው ሶሉሽን ብንለው ይሄን። ከዛ 2x ግሬተር ዛን ኦር ኢኳል ቱ 1 ማይነስ 5 ማለት ነው። ከዛ 2x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4 ኦቨር 2 x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2 ማለት። ሁለተኛው ሶሉሽን ደግሞ 2x + 5 ለዛን ኦር ኢኳል ቱ ኔጌቲቭ 1 ማለት 2x ለዛን ኦር ኢኳል ቱ ኔጌቲቭ 1 ማይነስ 5 ማለት ነው። ከዛ 2x ለዛን ኦር ኢኳል ቱ ኔጌቲቭ 6 ኦቨር 2 ስናደርገው x ለዛን ኦር ኢኳል ቱ ኔጌቲቭ 3 ይሆናል ማለት ነው። ስለዚህ መልሶቹ እነዚህ ሁለቱ ናቸው ማለት ነው። ይህ ማለት ክሎዝድ ኢንተርቫል ኔጌቲቭ 2 ኮማ ፖዚቲቭ ኢንፊኒቲ ማለት ነው። ይሄኛው ደግሞ ማይነስ ኢንፊኒቲ ኮማ ኔጌቲቭ 3 ማለት ነው። ስለዚህ ማለት ደግሞ ዲ ማለት ነው። አንሰር ዲ ይሆናል። አስረኛው ደግሞ ዋት ኢዝ ዘ ሶሉሽን ሴት ኦፍ አብሶሉት ቫልዩ ኦፍ 2x - 4 ለዛን ኔጌቲቭ 1። ይሄኛው ደግሞ ምንም ሳንሰራ ማወቅ እንችላለን። ምክንያቱም ከአብሶሉት ቫልዩ ማንኛውም ቁጥር ሲወጣ ወይ 0 ወይ ፖዚቲቭ ቁጥር ነው የሚሆን። እዚህ ጋር ግን ይሄ አብሶሉት ቫልዩ ከኔጌቲቭ 1 ያንሳል ነው የሚለው። ስለዚህ ኢምፒቲ ሴት ነው የሚሆነው ማለት ነው። አብሶሉት ቫልዩ የሆነ ነገር ወጥቶ ከኔጌቲቭ 1 ሊያንስ አይችልም ማለት ነው። ፖዚቲቭ ቁጥር ወይም 0 ነው ሊሆን የሚችለው። ስለዚህ ይሄ ኖ ሶሉሽን ኢምፒቲ ሴት ይሆናል ማለት ነው። ከኢንትራንስ ኤግዛም ጋር ሪሌትድ የሆኑ ብዙ ጥያቄዎችን እንሰራላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።